ዛሬ የምንካፈለው ትርጉምህን ወይንም ትርጉምን አስተካክል። ህይወት የሚመራው በትርጉም ነው። የሚኖረው በእምነት ቢኖርም ግን ህይወት የሚመራው በትርጉም ነው። ስለዚህ በጣም ለትርጉም ያላችሁ ነገር እስካልተስተካከለ ድረስ ለህይወታችሁ ያለው ነገር አይስተካከልም። ለትርጉም ያለን ነገር፣ ለትርጉም ያለን እይታ፣ ለትርጉም ያለን ነገር በጣም መስተካከል አለበት። ትርጉም ከባድ ነው። ትርጉም ማለት አንድን ነገር ወስነን ገድበን ባሪር አድርገንለት እንዳንወጣ የሚያደርገን ነው። አንዳንዶች ስለ እግዚአብሔር ያላቸው ትርጉም እግዚአብሔር በቃ እየተከታተለ ኃጢአትን እየተከታተለ የሚቀጣ በቃ አረመኔ ጨካኝ አድርገውት ይተረጉማሉ። የሃይማኖቱ ክፍል ማለት ነው። አንዳንዱ ደግሞ እግዚአብሔር ቸር ነው፣ እግዚአብሔር መሐሪ ነው ብሎ የሚተረጉም ትርጉም አለ። የልብ መዘጋጀት ከሰው ነው፣ የመላስ መልስ ከእግዚአብሔር ዘንድ ነው ማለት ምን ማለት ነው? ትርጉም አንተ ጋ ነው። ትርጉም ሰውዬ ጋ ነው። ለዚህ ነው እኮ አንዳንዴ ለማሳመን የምንሞክረው። እንዲህ እኮ ለማለት ፈልጌ ነው። ኖ እንደፈለግ ብትናገር ያንተን ትርጉም ሳይሆን የራሳቸውን ትርጉም አድርገው የሚያጣምሙ ሰዎች አሉ። እነሱም መመለስ አትችልም። ስለዚህ አንተ አድርገኸዋል ወይ? እንደዛ ሲሉ አንተ እንደዛ ነህ ወይ? በቃ እሱም ብቻ አስተካከል። ለምን? ሰው የሚኖረው በትርጉም ነው። እስቲ የሚተቹ ሰዎች፣ የሚያንቋሽሹ ሰዎች፣ የሚያሙ ሰዎችን ያቸው። ነገርየቱ ትክክል ሊሆን ይችላል። እነሱ ላይም የሚታማ የሚንቋሸሽ ነገር እንዳለ ግን አያስተውሉም። ከዛስ ህይወታቸው በምሬት፣ በሐዘን፣ በችግር፣ በሰቀቀን የተሞላ ነው። ትርጉም እኔና እናንተ ጋናቶችና ወንድሞች፣ አንድ ሰው እዚህ ቻይንኛ ቢያወራ ትርጉሙን ካላወቀው በህይወት ላይ ሴንስ የለውም። ስለ አንተ እንኳን እያወራ ቢሆን ለምን አልተተረጎመልህም? አያችሁ፣ ህይወታችን በትርጉም ነው የሚመራው። ምንድን ነው የምትተረጉመው አንቺ? ስለ እግዚአብሔር ያለሽ እይታ፣ ስለ እግዚአብሔር ያለሽ ትርጉም ምንድን ነው? እግዚአብሔር እንዴት ነው የምንተረጉመው? በቃ ችግር ሲሆን እግዚአብሔር የሚመጣ የሆነ በቃ ድቅቅ ያለ ነገር ላይ እግዚአብሔር እንደሚመጣ፣ ድሆችን ብቻ እግዚአብሔር እንደሚያስብ የሚተረጉም አለ። አይ ባለጸጋ ደግሞ ኖ እነሱ አንድ ሀብታት በስተጀርባ ምናምን። ይሄ መንፈስ ያለው ኢትዮጵያ ውስጥ ብቻ ነው። ለምን? አሳዳጊው ድህነት ስለነበረ። ጥሩ ነገር የማይወድ መልካም ነገር የማይወድ ክፉ መንፈስ፣ ምቀኛ መንፈስ ያለው ማለት ነው። አያችሁ፣ ህይወት ትርጉም ነው። እኔ በህይወቴ ሁሉ ይከናወንልኛል፣ የእግዚአብሔር መልካምነት ቤቴን ሞልቶታል ብሎ የሚኖርና አንድ ቀን እግዚአብሔር ይመጣልኛል የሚኖር ሰው ትክክል ሊሆኑ ይችላል። ሁለቱም ትርጉማቸው ነው ግን የሚያኖራቸው። እንደ እግዚአብሔር ቃል ነገሮችን መተርጎምና እንደ ራስ ምኞትና ሀሳብ መተርጎም ይለያያል። ሰው በልቡ እንዳሰበው ነው ማለት እንደተረጎመው ነው ማለት ነው። ሌላ እኮ አይደለም። ሰው በልቡ እንዳሰበው ነው። ምንድን ነው ያሰበው? ትርጉሙ እንደተረጎመው ነው ማለት ነው። ዛሬ አንዳንድ ሰው እግዚአብሔርን የሚተረጉመውና አንዳንድ ሰው ሰይጣንን የሚተረጉሙበት ትርጓሜ እንዳለ። አንዳንዱ ከእግዚአብሔር ይልቅ ለሰይጣን ቅርብ ነው። የኔን ነገር አበላሸው፣ ሰይጣን ነው የያዘው። የኔን ነገር ሰይጣን በከሌ ተጠቅመው እኔ በቃ የማይሳካልኝ በቤተሰቦቼ የተረገምኩ እርግማን ያለብኝ ብሎ ይተረጉማል። እስቲ አንድን ሰው ከአንድ ሀገር ሕፃን ሆኖ ይዛችሁት በፍጹም ቋንቋው ወደማይታወቅበት ምድር ብትወስዱት ያ ሕፃን ልጅ ሲያድግ እዛ ያደገበትን ነው የሚኖረው። እልም ያለ ከጨርቆስ ከድሃ ሰፈር አውጥታችሁት አንድ ባለጸጋ የድሃ ልጅ ነው ቋንቋውን ምኑን አውጥታችሁት ውጭ ሀገር ወይንም የሆነ ቦታ
በሀብታም ቤት ውስጥ ቢያድግ ልጁ ሀሳቡ ይለወጣል። ለምንድን ነው የሚለወጠው? ምንድን ነው? ቤተሰቡ አባት እናቱ ድሃ፣ ልጁ አስተዳደግ ፓተር ነው። ዛሬ ለምንኖረው ኑሮ በልጅነታችን ማንም በማናቅበት የተጻፈብን ጽሁፍ የተባልነው አባባል ነው ማንነታችንን ኮንክሪት አድርጎ ያሳደገው። ስለዚህ ያ ልጅ ያደገበት ነው እንጂ የተወለደበት አይደለም ወሳኙ ማለት ነው። የተወለደው እኮ ከድሃ ነው። በጣም እኮ በቃ የማይረቡ ቤተሰቦች ነው። ውልደት ሳይሆን እድገት። ስለዚህ ከድሃ መወለድ ምንም ችግር የለውም። በድህነት ግን አድጎ መኖር ግን እሱ አንተ ነህ ተጠያቂ። ቢልጌትም እንደዛ ነው የሚለው። ተጠያቂው አንተ ነህ። ስትወለድ አንተ አይደለህም። ምክንያቱም ከአንተ ምንም ግንስ እያደግክ ስትመጣ ያንን ወርሰህ አይ ከድሃ ቤተሰብ ነው የተወለድኩት፣ በቃ ድህነት ነው ለእኔ ስንቄ ብርቄ የምትል ከሆነ በአንተ ህይወት ውስጥ መድቀቅ፣ መሳቀቅ፣ ማልቀስ እድል ፈንታ ይሆናል ማለት ነው። ስለዚህ ነገርዬ ውልደት ሳይሆን እድገት ነው ማለት ነው። አሁን ብዙ በጌታ የተወለዱ የመንግስተ ሰማያት ዜጎች ብዙ አለን። ግን አስተዳደጋችን አንዳንዱ በህግ ያድጋል፣ አንዳንዱ በጸጋ ያድጋል፣ አንዳንዱ በአሉታዊ ያድጋል፣ አንዳንዱ በሐሜት ያድጋል። ከዛስ ህይወቱን የሚቆጣጠረው ያደገበት ትርጉም ነው ማለት ነው። አይምሮ ውስጥ የገባው ትርጉም ነው ማለት ነው። እቃቃ ጫናት ጫወቱ አይተሃል? ወንድ እንደማን ነው የሚጫወተው? እንደ አባት። ሴት እንዴት ነው የምትጫወተው? እንደ እናት። ህፃናት አንተ የምትለውን ሳይሆን የሚያዩትን ነው የሚያድጉት። ትርጉም የሚሰጡት እነሱ ናቸው። ለዚህ ነው እኮ አንዳንድ ፊልሞች ከ18 ዓመት በታች ማየት የተከለከለ የሚለው። ለምን? የሚጻፈው የሚታተመው ከ18 ዓመት በታች ነው። ህሊና አይምሮ የሚቃኘው ለዛ ነው ሰው ልጅ በኮንሸስ ነገሩን መለወጥ የማይችለው። ልክ ሰው ልጅ ህይወቱንና ነገሩን መለወጥ የሚችለው ወደ እንቅልፉ ሲሄድ ነው ይባላል። ትርጉም የሚስተካከለው ያን ጊዜ ነው፣ ወደ ጨቅላነት። ያ ልጅ ጨቅላ ሆኖ ስለሄደ ነው ህይወቱ የሚለወጠው። እኔና እናንተ ወደ ጨቅላ የምንመለስባቸው ጊዜያቶች በቀን ውስጥ አሉ። ወደ እንቅልፍ በምንሄድበት ቦታ ሁሉ ጊዜ ሁሉ የምናስበውን ነገር ጠዋት ለምን መጽሐፍ ቅዱስ ሲናገር በህልማቸው በራእያቸው በውስጣቸው ሲተኙ አስበውታልና ነገ ሲነጋጋ ይፈጽሙታል ይላል። ትርጉማችሁ እንዴት ነው? ለህይወታችሁ ያላችሁ ትርጉም ነው እናንተን ሊመራችሁ የሚችለው። ለምንድን ነው አንዳንድ ሰው ጻድቅ ነኝ ማለት የሚፈራው? አንዳንድ ሰው ለምን እንደሚደፍረው? ለምንድን ነው የተማረ የተመራመረ ሊቅ የምትለው ሰውዬ ጻድቅ ነኝ ማለት ይፈራል? ምንድን ነው? እንዴት ያስፈራዋል? ጻድቃን ናችሁ የሚለው መጽሐፉን እያነበበ አዎ፣ ያደገበት እኔ ኃጢአተኛ እኔ የማረባ በሚል ቤተ ክርስቲያን ውስጥ ያደገ ሰው ጻድቅ ነኝ ሊል አይችልም። ተጽፎም አዎ ተጽፎም ታዲያ ተጽፈው አይደል እንዴ ብዙ ድርሳናትና ገድላት የሚወጡት? ለምንድን ነው ታዲያ ሰው በድርሳናትና በገድላት አይደል እንዴ ሰዎች አይምሯቸው የተያዘው? ለምን? ያሳደጋቸው። መጽሐፍ ቅዱስ ራሱ ርስትን ሊያወርሳችሁ ለጸጋው ቃል በቅዱሳን መካከል ርስትን ሊያወርሳችሁ ለሚችል ለጸጋው ቃል አደራ አሳልፍ የሰጠዋችሁ ብሎ ለምንድን ነው በሕግ ቃሉ ታዲያ የሚይዙን? ገላትያ ማን ነው? እኔ ስየው አልነበረም ወይ? ማን ነው ይህን ትርጉም የለወጠባችሁ? አየህ፣ ህይወትን ሊቃኝ የሚችል ትርጉምህን ሊቃኝ የሚችል ትምህርት ነው። አንተም ሕጌን ጠልተሃልና እኔም ንጉሥ እንዳትሆን ናኩህ ይላል። ካህን እንዳትሆን ናኩህ ይላል። ትርጉምሽ ምንድን ነው? አሁን እንዴት ነው የምትተረጉሚው? እግዚአብሔር ቀኝህን ለሚመታ ግራህን ለሚመታ ቀኝህን ለሚመታ ግራህን ስጥ ማለት ትርጉሙ አንተ ጋር ምንድን ነው? አሁን እንጂ ተጠፍጥፈ ግባ ነው እንዴ? አይደለም። ትርጉም የምትተረጉምበት ምንድን ነው? ትርጉም ነው። ክፉን በመልካም አሸንፍ እንጂ በክፉ አትሸነፍ ትርጉም ነው። ሲሰድቧችሁ መርቁ፣ ሲያሳዷችሁ ጸልዩ ማለት ትርጉም ነው።
ህይወት የሚመራው በትርጉም ነው። አንተ በምትተረጉመው እኔ እችላለሁ አይ ካን ዱ ኦል ቲንግስ ትሩ ክራይስት ሁ ስትሬንግዝ ሚ ኃይልን በሚሰጠኝ በክርስቶስ ሁሉም ማድረግ እችላለሁ ትርጉም ነው። አይ በቃ አንድ ቀን ጌታ ይረዳኛል በቃ የሚለው ትርጉም ነው። እንዴት ነው ለህይወት ያለሽ ትርጉም? እንዴት ነው ለህይወት ያለህ ትርጉም? አይቻልም። አንድ የሆነ አለ ትልቅ ምሁር ነው። አይቻልም እምትል ከሆነ ላለመቻሉ በቂ ምክንያት የሚያዘጋጁ ህልቆ መሳፍርት የሌላቸው ምክንያቶች አሉ ይላል። እችላለሁ ብለህ ከተነሳ ደግሞ ለምትችለው አቅም አለኝ ጉልበት አለኝ እችላለሁ ለምትል ሰው ደግሞ የሚያስፈልገውን የሚያዘጋጁ ህልቆ መሳፍርት የሌላቸው አቅም የሚሰጡ ነገሮችና ምክንያቶች አሉ ይላል። ለሁለቱም ይቻላል። ለምንድነው መጽሐፍ ቅዱስ ከጠማማ ጋር ጠማማ ነህ እግዚአብሔር ከቅኖች ጋር ቅን ነህ የሚለው? ለምንድን ነው? ትርጉም ነው ማለት ነው። ለምን ምድርን ለሰው ልጆች ሰጠ፣ ሰማይ ሰማያትን ለራሱ አደረገ ይላል። ምድርን ገነት ውስጥ ከገቡ በኋላ ትርጉማቸው ተለወጠ። ትርጉም የሚለውጥ ሀሳብ መጣ። ያንን ትርጉም ያዙና ተረጎሙ በህይወታቸው ላይ። እግዚአብሔር ትሞታላችሁ ካላቸው ይልቅ ሰይጣን አትሞቱም የሚለውን ውሸት ተቀበሉ። ትርጉማቸው ተለወጠ። እንደ ትርጉማቸው ኖሩ። ላጣ አልችልም እና ተትረፍርፌ እኖራለሁ ማለት አንድ አይደለም። ላጣ አልችልም ማለት አሉታዊ ነው። ላጣን ምን አመጣው? ተትረፍርፌ እኖራለሁ እምነት ነው። ጸሎቶቻችን ቼክ አድርጉት። 199% አሉታዊ ነው። እግዚአብሔር ያመሰግናለሁ፣ ክብር ላንተ ይሁን። ግን በተለያየ አቅጣጫ እኔን ነገር የያዘ በተለያየ ነገር የሚዋጋኝ በቃ በአሉታዊ የተሞላ ጸሎት፣ ነገሮችን ያዘገየ ነገሮችን የያዘ በአሉታዊ የተሞላ በአዎንታዊ አይደለም። ትርጉም ሆነ። አያችሁ፣ ልክ እግዚአብሔር ከምናመሰግነው ከምንባርከው ከፍ ከፍ ከምናደርገው ከምናመልከው ይልቅ ጠላት የተወጋ እኔን ጠላቶች የተነሱብኝ ምናምን የሚል ማለት ነው። የዳዊት መዝሙር ላይ አየ ጠላት ስለበዛበት ህይወቱን ይዘምራል። ግን የሚገርመው እግዚአብሔር እረኛዬ ነው ይላል። የጠላቱን መውደቅ ነው የሚያየው። ዳዊት መዝሙር 91 ስታይ በቀኝ ሺህ በአጠገቤ ሺህ በቀኝ 10 ሺህ ይወድቃሉ ይላል። መውደቃቸውን ነው የሚያውጀው። አንተ እኮ ገና ታስለቀቃለህ። ልቀቅ፣ የያዘብህ ነገር እንዳለ። ለምንድን ነው እንደዛ የሚመስልህ? ትርጉምህ ነዋ። ተይዞብሃል ይልሃል ትርጉምህ። ለምን ስታድግ እንደዛ የሚሉ ሰዎች ነው ያሳደጉ። ትርጉም ውጊያ ለምንድን ነው ኢትዮጵያ ውስጥ የበዛው? የውጊያ ሐሳቤ ስላለ። ከጦርነት ለምንድን ነው ማንወጣው? ጦርነት ውስጣችን ስላለ፣ ጦረኛ መንፈስ ስላለ። የምትዋጋው ደግሞ ወንድም ነው። ለምን አሳይመንት ሰጡ? የውጭ ወራሪውን በአንዴ ትመታዋለህ። ከዛም በኋላ እነዚህ ሰዎች የጦርነት እሳቤ ስላለ ለምን ውስጥ ለውስጥ እናባላቸው ይልሃል። ለዛኛው ገንዘብ ይሰጡታል። አንተ እየረበሸ ይኖራል። ቸርች ውስጥ ይሄርል። አንዳንዱ ጠላትን እንቃወም ሲል እኮ ጠላትን ብቻ የሚቃወም ይመስላል እንዴ? አይመስለኝም። ለምን የውጊያ ሜንታሊቲ ነው ያለን። የበረከት ሜንታሊቲ የለንም። የመትረፍረፍ ሜንታሊቲ የለንም። የማደግ ሜንታሊቲ የለንም። ሜንታሊቲያችን እስቲ እናመስግን ሲባል እስቲ እንቃወም ይቆምልሃል ሁሉ። አየ ሜንታሊቲ ትርጉሙን አየ። ለመቃወም ጊዜ እጅ ይወራጫል፣ እግር ይወራጫል። ርገፉ የማይመጣ እንትን የለም፣ አባባል የለም። ለምን ሲባል ትርጉም ያሳደገን ማለት ነው። ሰውየውን ስታየው ቁጭ ብለህ ስታወራው ኔጋቲቭ ብቻ የሚያወራ ከሆነ ትርጉሙ ነው። በቃ ሰውየው ያ ነው። እንዴት ይሄ ሰውዬ ሊባረክ ይችላል? እንዴት ሊባረክ ይችላል? እኔ እኮ እንደዚህ ሆኜ ያው እንደዚህ ምን እንደሆነ አላቅም። በቀደም ለታ ደግሞ እንትን ሰው ገንዘብ ተሰረኩኝ ይልሃል። በቃ ለምን ሲባል ውስጡ የተዘረፈ ስለሆነ።
ቼክ አድርጉት እስቲ ህይወታችሁን ቼክ አድርጉት። ትርጉም ወሳኝ ነው በጣም። እግዚአብሔር በቃ የሆነች ነገር ስትባል ያቺን ነገር እኮ ስላላረኩ ነው ትርጉም። የሆነ ነገር ጠዋት ስላልጸለይኩ ነው ትርጉም። እግዚአብሔር በቃ ልክ ብቻ ጸልይ ብቻ እንደሚመጣ የሆነ ነገር ብቻ እንደሚያስብ ትርጉም። ዛሬ ሳላስር ወጥቼ ታሰርኩ እኮ እዛ እንትን ሲሄድ እዛ ቢሮ ሲሄድ በቃ ወይ ዛሬ ያቺኛዋ ካለችማ በቃ ተጠማ ትርጉም ቀስ በቃ እዛ ቆልፈሽ ትሄጃለሽ። ልክ እንደሄድሽ ከዘበኛው ይጀምርሻል። ይሳካልኛል? በፍጹም እንደዛ ብሎ አይሄድም ሰው። ያው እዛ በቃ ቢሮክራሲው በጣም አንተ ምክንያት ስላለ ምክንያት የልትሄጂ ነው ወይ በጉዳይ ገዳ አይሻልሽም? እዛ እኮ መስሪያ ቤት በቃ ያለፍሻል። ትርጉም የሆነ ነገር ስትሉ አይ እንደዚህ ብታደርገው አይሻልም? ትርጉም እኔ በራሴ ነው ማድረገው፣ ኃይልን በሚሰጠኝ በክርስቶስ ሁሉ ማድረግ እችላለሁ። በራሴ ነው የሚሄደው፣ አልፈልግም በየስታካ አይ ብቻ ነው አለፋም። በፍጹም እኔ ጋር ነው ትርጉም። የብዙሃኑ ትርጉም ጨለምተኛ ነው። እንዲሳካልህ ለምን እነሱም እኮ ስጋት ነው እኮ የሆነ ለየት ያለ አይዲያ ስታመጣ እቺ ነገር ትሄዶ ምናምን ይሉኛል ማለት ነው። ኖ እሱ ያንተ ነው። አይ እንትናም እኮ ወጪዋም እሱ ያንተ ነው። አይ ወጪ እንዳይበዛ ይብዛ ለአንተ ኳዝ ነው። ለምን የወጪ እጥረት አይምሮ ውስጥ ስላለ በመትረፍረፍ ሜንታሊቲ አይደለም ሰው የሚኖረው፣ በእጥረትና በውጥረት ሜንታሊቲ ነው። ስለዚህ ያ ሰውዬ እንደፈለገ እሳት እያወረደ እጥረትና ውጥረት ከቤተዋል። ለምን ትርጉም ውስጡ ፓተርኑ ውስጥ ያለው ትራንስሌት የሚያደርግበት ነገሮችን የሚተረጉምበት ነገር ታስረዋል ከእጥረት ጋር። ለቤት ክራይ አሁን እንዴት ነው መሆነው የሚል ሰውና ቤት ክራዩን እግዚአብሔር ይከፍላል የሚል ሰው አንድ አይደለም። የቤት ክራዩ እንዴት ይሆናል የሚል ሰው አቤት ወሩ በአንዴ ከች በአንዴ ወር እንዲህ አሁን አይደል የከፈልኩት እንዲህ ይላሉ። ትርጉም እንዲህ አሁን እኮ ነው ባለፈው አይደል በቃ ትርጉም። ከዛ ወጥተህ እሳቤህን ሌላ ነገር ላይ እስካላደረክ ድረስ ለቤት ክራይ የሚያስብ ሜንታሊቲን እስካልተለወጥክ ድረስ በቤት ክራይ ትሰቃያለህ። ይህን ሀሳብ ግን ቀስ በቀስ እያወጣ ስትሄድ ሳታቀው ነገሮችን ሁሉ ይከናወናሉ። ለምን ህይወት የትርጉም ወሳኝ ነው። ብዙዎቻችን በአስተዳደጋችን የተከረከመ ህይወት አናልፍም። ተከርክሟል። በቃ የተከረከመ ሳር አይታል እኩል እጅብን እንደዚህ ነው። ከብዙሃኑ ጋር እኩል የተከረከመ አስተሳሰብ፣ የትም አያድግም። ተከርክሟል። በቃ እናስ ተኮርኩሟል። ደግሞ አንዳንዱ በኩርኩም ያደገ ልጅን አስበው። አናቱን በኩርኩም ያደገ ልጅ ኮንፊደንስ አይሰማውም። አትችልም የተባለ ልጅ በአጭር ያስቀርህ አንተ እንደዚህ ነው የተባለ ልጅ እንዴት ነው? አይ ከዚህ ሼልፍ መውጣት ነው። እኔ ነው በቃ ከዚህ ምቾት አልፈልግም በቃ ብዬ ስወጣ የተነሱብኝ መጀመሪያ ቤተሰቦች ናቸው። እናቴ ነች። በቃ አልፈልገውም ምቾት ቀጠና እስከ መቼ እንደዚህ በቃ መኖር አልፈልግም። የተቀበለኝ ደግሞ ልክ አብርሃምን ውጣ ብሎት ሲወጣ ሰውየው ታላቅ ራብ ሆነ ይላል። እግዚአብሔር ውጣ ብሎት ራብ ሆነ እንዴት ሆኖ የምትሉት ነገር አያችሁ። አስተሳሰብ ላይ የገባ ነገር የሚወጣው በሌላ አስተሳሰብ ነው። ነገርኳችሁ እኮ
40 ቀን ስለ ጎልያድ ትርጉማቸው እስራኤላውያን ሰውየው ገዳይ ነው፣ ማንም አይችለውም፣ ይገላል፣ ምንም ነገር አይምርህም፣ ይቆራርጣል፣ ይኸው የሚያህለውን ቁመቱን ይስላል። ለምን? ትርጉም። ዳዊት ጋር ሲመጣ በሐሳብም በምናምንም እንትን አትላቸውም። ልጁ ጩጬ ነው፣ ገና 17 ዓመቱ ነው። ይሄ ደግሞ የጠገበ ነው፣ 40 በለው፣ እንደዛ ነው። ቁመቱን በለው በሰውኛ ትርጉም ስታየው በፍጹም አይመጣጠንም። ተራራን የሚያህል ነገር ያፈልሳል ያለው እግዚአብሔር ሌላ ቦታ የተቀመጠ አይደለም፣ አንተ ውስጥ የተቀመጠ የእምነት ትርጉም ነው። ስለዚህ ሰውየውን ሲያየው ጎልያድ ሲያየው እና ጎልያድ ዳዊትን ሲያየው፣ ዳዊት ደግሞ ጎልያድ ሲያየው ትርጉማቸውን ተመልከት። ለነገሮች ያለህ ትርጉም ነው የሚያኖርህ። እኔ ዓለም ላይ እጥረትና ውጥረት የለም የሚል ትርጉምና እኔ ዓለም መትረፍረፍ ብቻ ነው የሚለው ትርጉም ራሱ ይለያያል። እባካችሁ ጸሎቶቻችሁን ከአሉታዊ እሳቤና ትርጉም ለዩ። ለዚህ ነው እኮ መጽሐፍ ቅዱሳችን የጳውሎስ መልእክቶች እንዳለ በድርጊትና በነኝ የተሞሉት። በመንፈሳዊ በረከት ሁሉ ይባርከናል የሚል ቃል የለም። በመንፈሳዊ በረከት ሁሉ የባረከን ነው የሚለው። ይባርከናልና የባረከን ይለያያል። ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋልና ትታጠባላችሁ፣ ትቀደሳላችሁ፣ ትጸድቃላችሁ ይለያያል። ትጸድቃላችሁ ኢፍ ነው፣ ጸድቃችኋል ግን ድርጊት ነው ሆኗል። ስለዚህ ትርጉሙ ነው። ስለዚህ እግዚአብሔር ይባርክ፣ ፊቱን ያብራልህ። ተስፋ ነው፣ ተስፋ ነው እሱ። እግዚአብሔር ያሳድግሽ፣ ይባርክሽ፣ ተስፋ ነው። ተባርከሻል ግን እምነት ነው። እምነት ተስፋ ስላደረግነው ነገር የሚያስረግጥ ቀብድ ነው። ሁልጊዜ እንደምላችሁ ኢማጂኔሽን ፕላስ ፊሊንግ ኢዝ ኢኳል ቱ ፌዝ። ምናባችን ሲደመር ደመነፍሳዊ ስሜታችን ይሆናል እምነት። ያልጨረስነውን ነገር በፍጹም በቀደመታም ክቡር ጠቅላይ ሚኒስትራችን ይናገሩ ነበር። እኛ ጨርሰን ነው የምንጀምረው። የት ነው የሚጨርሱት? ውስጥ ጨርሰው። የትኛውም ህንፃ ተጨርሶ ነው የሚጀምረው። አንተ እኮ ገና እኮ እግዚአብሔር እስቲ ባለሽ እስቲ አርግልኝ የሆነ በቃ በሚመራሽ ይልሃል። ኖ ኖ ኖ ኖ፣ ጨርስ ውስጥ። ያልጨረስከው ነገር አያልቅም። የጨረስከውን ነው በቃ። እምነት ውስጥ ያን ነገር ጨርሰው፣ ይሄ ነገር እርግጠኛ ስትሆን፣ እያመንክ እርግጠኛ ስትሆን ነገሮች ግጥምጥሞሽ ይሰራሉ። እርግጠኛ የሚያምኑ ሰዎች እንዴት ታውቃቸዋለህ? ያረፉ ናቸው፣ የተረፈረፉ አይደሉ። ያረፉ ናቸው። በቃ ሴትል ዳርገዋል። ያውቃቸዋለሁ፣ በቃ ይታወቃሉ። የተረጋጉ ናቸው፣ ያረፉ ናቸው። ጽድቃቸው ገብቷቸዋል፣ ጽድቅነታቸውም ገብቷቸዋል። የሆነ ነገር ስሰራ ጸድቃለሁ የሚል እሳቤ ከነሱ ውስጥ የለም። የኔ ጸሎት ይሰማል። ሁሌ የምለው የኔ ጸሎት ለምን ጻድቅ ነኝ። ኃጢአት የለብህም፣ ኃጢአት የለብህም፣ ኃጢአት የለብህም። እኔ የለብኝም፣ አንቺም የለብሽም። መንፈስ ዳይናሚክ በተደረገው በእግዚአብሔር ቃል ተወልደሃል። እሱ ጋር የለም። ስለዚህ ዕለት ዕለት አይምሮህን እያደስክ እየወደቅ እየተነሳ ቆይ እስቲ ልጅ ሲሰራ ይወድቃል። ሲማር ትምህርት ቤት ሲሄድ ድክ ድክ ብሎ ሲወድቅ ልጅ አይደለም እንዴ? ጅል ነው ያን ጊዜ ስለወደቀ። ላዩ ላይ ካካ ስላረገ ልጅ አይደለም? ጭቃ ላይ ስለተጫወተ ልጅ አይደለም? ያጥበዋል አባት፣ እናት ታጥበዋለች፣ ልጅ ነው። እኔና እናንተ እግዚአብሔርን የምናይበት እይታ ትርጉሙ እንደ ትርጉም ነው የሚሰራው።
ስለዚህ እግዚአብሔር ባይወደን ልጁን ባላከው ኖሮ እንደማንችል ደካማ እንደሆንን ምንም እንደማንችል በቃ እግዚአብሔር ያውቃል። ይሄንም በመጀመሪያ ማወቅ አለብን። ምንም ሸክማችሁ የከበደ አለና አራግፋችሁ ነው አላለም። ሃይማኖት አራግፈና ይልሃል። እስክታራግፍ ዘመን ያልፋል። አታራግፈውማ በአንተ። ሃይማኖት ክፉ ነው፣ ክፉ ነው፣ ክፉ ነው። አንድ ልደታ ይልሃል። 230ውንም ቀን በግብፅ የተመራ ካሪኩለም ይሰጥሃል። 30ውን ቀን እንዳትሰራ ገልቱና ቡቱቱ አልብሶ ያኖርሃል። ክፉ ነው ሃይማኖት። ክፉ ከአንተን የሚጠብቀው ሃይማኖት። ይህን ካላከበርክ በፍጹም ቆላስይስ 2 ላይ ግልጽ አድርጎ ይነግርሃል። ሃይማኖት ገልቱና ቡቱቱ ነው የሚያደርግ። በጣም ክፉ። በኢየሱስ መለኮትን እኮ እንዲሰቀል እኮ የሚያደርግ ነው ሃይማኖት። ሃይማኖት በጌታ በኢየሱስ ክፉ መዳንን የሚሰቅል እኮ ነው ሃይማኖት። ሰው ለምን ተፈወሰ? ሰንበት ቀን ሰንበትን ያከብራል ሰውን ጥሎ። አቤት አቤት ሃይማኖት በጌታ በኢየሱስ ስም። እኛ በቤተ ክርስቲያናችን ይሄል ሰውየው የዳነ እያመለጠ እኛ በእኛ ህግ በጌታ በኢየሱስ ስም በውጤት አያምንም በልፋት እንጂ። ሃይማኖት ክፉ ነው። እሱ ያልነካው ነገር በቃ እንደ ሃይማኖት ክፉ የለም። እግዚአብሔርን የምታገኘው በዚህ መንገድ ነው ይላል። እንዲህ ያጥፍ 30 100 ጊዜ ስገድ ይላል። አቤት ሃይማኖት! ልጅን ጅል የሚያደርግ ወራሽን ረካሽ የሚያደርግ አያችሁ ክፉ እንደሆነ። እባካችሁ እህቶቼና ወንድሞቼ ትርጉማችሁን አስተካክሉ። እግዚአብሔር አባት ወዳጅ ነው። እግዚአብሔር አባት ፍቅር ነው። የማያልቅ ፍቅር። ዋው! ተዝቆ የማያልቅ ፍቅር፣ ተዝቆ የማያልቅ ቸርነት፣ ተዝቆ የማያልቅ ምሕረት፣ ተዝቆ የማያልቅ ደግነት ነው እግዚአብሔር። ሃሌሉያ! ትርጉማችሁን አስተካክሉ። አያችሁ እግዚአብሔርን የሳለው በአንዳንድ ሰዎች በአንዳንድ አገልጋዮች ድምፅ ላይ ነው። እግዚአብሔር የሚሳለው በልጁ ነው። ልጁ ሲጮህ አታየውም። ልጁ ሲያስፈራራ አታየውም። ልጁ ሲፈውስ፣ ልጁ ሲያድን፣ ልጁ በትህትና ማኡደስ ካፑራ ላቫሽያ ቶራ ሲያስፈራራ አታገኘው። ጴጥሮስ ባለፈው ከድተኸኛል አይደል? አንተ አሁን ደቀ መዝሙር መሆን ይገባሃል። ሂድ ጴጥሮስ አላለውም። ሰረቅ ብሎ አየው። ዶሮ አስጮህ አየም። ቀና ብሎ ውይ አቤት የፍቅር አይን! ከዚህ አየ እንደዚህ አይነት ጌታ ኤማውስ መንገደኞች አንተ ደግሞ አልሰማህም ይሉታል። ኢየሱስን እኮ ነው። በዚህ ከተማችን የሆነውን ነገር አታውቅም? በቃልና በኑሮ ብርቱ ስለነበረው ነቢይ አለቆች አባቶቻችን የሃይማኖት ገዢዎቻችን እንዳሰቀሉት አታውቅም ይሉታል። ታዲያ መጽሐፉ ላይ እንደዚህ ተብሎ ተጽፎ አልነበረም ይላቸዋል። አቤት ትህትና! እያንዳንዱ ከርተኛል ሂድ ማይል ቶማስ አላምንም እጄን ካላስገባው ኢየሱስ መጣ። ቶማስ ሳያዩ የሚያምኑ ብፁዓን ናቸው። ቶም ና አምጣ እጅህን ክተት አለው። ልጁ ፌንት ነቀለዛው። ይህ የኢየሱስ ፍቅር። ከርተሽኛል አዳሜ 3 ዓመት አስተምረሽ 3 ዓመት ተኩል አስተምረሽ እንዴት ትከጅኛለሽ? በይ 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 ባወጣሽ አውጣሽ አላለም። በይ ባወጣሽ አውጣሽ ይሄን ሁሉ አስተምሬ የማይገባሽ አላለም። ወንድምሽ ይነሳል። ትርጉሟ አዎ አይ ነው በትንሣኤ ቀን አየ ትርጉሟ ትንሣኤ ለሷ ቀን ነው። ትንሣኤ ለማርያም ፐርሰን ነው። ማርታ ኖርማል ነው ለሷ እንግዳ ነው። ኢየሱስ ስትመጣም እንደ እንግዳ ነው፣ ቤተኛ አይደለም። እግዚአብሔርን እንደ እንግዳ የሚያስብ እንግዳ እያልክ እግዚአብሔር ኢየሱስ እንግዳችን አይደለም፣ ቤተሰባችን ነው፣ ታላቃችን ነው።
እሷ እንደ እንግዳ ነው የምታየው። በቃ እንግዳ የሚሄድበት ቀን ነው የምትናፍቀው። ሲመጣ ትቀበሏለ፣ መቼ እንደሚሄድ ደግሞ ትናፍቃል። ለምን? እንግዳ ነዋ። ቤተኛ ከሆነስ አብሮ ነው። ኢየሱስ አብሯችን ነው፣ ቤተኛችን ነው፣ እንግዳችን አይደለም። ኢየሱስ ቤተኛችን ነው። ኢየሱስ ቤተሰባችን ነው። ማይ ጋድ! እግዚአብሔር እንግዳችን አይደለም፣ ቤተኛችን ነው። እሱ ለማርታ ኢየሱስ እንግዳዋ ነው። ባለፈው አስተናገረችው። አሁን ደግሞ ወንድሟ ሲመጣ አንተ በዚህ ብትኖር ታወራዋለች። ወንድምሽ ይነሳል ይላታል። ልቧ ውስጥ እንግደኝነት ነው ያለው። ስለዚህ አይኖው በትንሣኤ ቀን እንደሚነሳ አውቃለሁ ትለዋለች። ኧረ ትንሣኤና ሕይወት እኮ እኔ ነኝ ይላታል። ማርታ ስትመጣ ደግሞ አይተዋል፣ ቤተኛ ነው ብላ አልሳም እግሩ ላይ ነው የወደቀችው። አምልኮ ይገባሃል መጀመሪያ። ማይ ጋድ! ትርጉም አየህ? ለምን? በልቧም ዝቅ ብላለች። በልቧም እርግጠኛ ነበረች። ትርጉሟ እዛ እሱ ነው። ወይ ካሁን በመጣ የምትላት መስል አታያዋትም? ካሁን በመጣ መጥቶም ሰዎቹ ንቅል ብለው ሲከተሏት እሱ እግሩ ስር፣ ባለፈው እግሩ ስር፣ ባለፈውም ቃል፣ አሁንም ቃል ያስወጣቸው እሷ ነች። ስትንበረከክ ወንድምሽ የት አለ ሲል ያቺ ቀበል አድርጋ እንዴ አሁንማ ይሸታል ትላለች። አየ ትርጉም እቺ ስታወራት ይኸው ቀለብላባ ሰዎችን የእግዚአብሔርን መልክ የሚያበላሹት እነሱ ናቸው። እግዚአብሔር በንግግር ብዛት የሚመጣ ይመስላቸዋል። በንግግር ብዛት አይደለም እግዚአብሔር የሚመጣው፣ በረፍት ብዛት ነው። ማክሎትሬዲያ አያችሁ፣ ተረጋጉ። አንዳንዱ በጩኸት እግዚአብሔርን የሚያመጣ ይመስለዋል። አንዳንዱ በጾም ጸሎት እግዚአብሔር በጾም ጸሎት ይመጣል የሚል መጽሐፍ ቅዱስ ላይ የለም። ጾም ጸሎት ራስን አክቲቭ የምታደርግበት ነው። ራስን የምታደክምበት፣ መንፈስን የምትከፍትበት ነው። እግዚአብሔር የሚመጣበት አይደለም። የቱ ጋ ነው? የለም እንደዛ እንዴ። መጽሐፍ ቅዱሳዊ ጾም የሚለውና እኛ የምንጾመው ጾም ወይንም ጾም ጸሎት አንድ አይደለም። ጸሎት እግዚአብሔርን የምናመጣበት ሳይሆን ከእግዚአብሔር ጋር የምንነጋገርበት አንድ መንገድ ነው። በቃ ጾምስ ራሳችንን ነው አክቲቭ የሚያደርገው፣ ራሳችንን ነው የሚለውጠው። ያደክመናል፣ ራሳችንን ነው የሚለውጠው፣ እግዚአብሔርን አይለውጠውም። አንጹም አንጸልይ ኖ አላልኩም። በምሪት መጸለይና በምሬት መጸለይ ግን ይለያያል። ብዙ ክርስቲያን የሚጸልየው በምሬት ያን ነገር ለመበቀል በቃ በምሬት የለም። የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች ካለ ጻድቅ ይማረራል ወይ? አይማረርም። ያማረራል ወይ? አያማረርም። ያመሰግናል? ኦፍኮርስ። እና መከራው የሚመጣውስ በሱ እግዚአብሔር ከሁሉም ያድናቸዋል። የጻድቃን አለ እንጂ የኃጥአን አላለም። የጻድቃን መከራቸው ብዙ ነው፣ እግዚአብሔር ግን ከሁሉም ያድናቸዋል ማለት ጻድቅ ስትሆን ቻሌንጅ የለብህም እያልኩ አይደለም። አለብህ። ቻሌንጁ ለቼንጅ ነውጡ ለለውጥ እንደሆነ ግን ትርጉም አለህ ማለት ነው። ትርጉም ነው። በቃ የሆነ ቻሌንጅ ሲመጣ ምን አይነት ደግሞ ቼንጅ ሊመጣ ነው? ትርጉሙን ነው የምትቃኘው። ደግሞ ምን ሊመጣ ነው ነው የምትለው እንጂ ወይኔ ያለቀልኝ አትልም። 12 ደቀ እንትኖች ሰላዮች ተላኩ። ትርጉሙን ይሁ 12ቱም አንድ አይነት ነገር አመጡ። ምን የሚል ወይ ከተማዋ ምርጥ ፍሬዋንም ይዘው መጡ። ሁሉም በፍሬው ተስማሙ፣ በእይታ ግን ተለያዩ። ትርጉም ግን ረጃጅሞች ናቸው፣ እኛ በእነሱ ፊት እንዳንበጣ ነን። የሚገርመው 10 ነው ሽንፈት ያወሩት። ወንድሜ ቸርች ውስጥ ከ199% ሽንፈት የሚያወራ እንደሆነ ሁልጊዜ ማወቅ አለብን። ሽንፈትን የማያወራው ማን ነው? መንፈስ ቅዱስ ብቻ ውስጥ ያለው እና የእግዚአብሔር ቃል። እንደ እግዚአብሔር ቃል የምታስብ ሰው እንደ እግዚአብሔር ቃል አይደለም የሚያስበው። 199%። ለዚህ ነው ጥቂቶች ተኩሰው ረግጠው ጥሰው የሚሄዱት። እየተቃወሟቸው እየተቻቸው ይኸው ተቺ ብዙ ነው። በጣም ብዙዎች ሲተቹ አንተ ደስ ይበልህ ነው የሚለው መጽሐፉ ነው የሚለው።
ማቴዎስ የተራራው ስብከት ላይ ማቴዎስ 5:6-7 ስለ ስሜ ሲያሳድዳችሁ ሲነቅፏችሁ ደስ ይበላችሁ። በቃ 10 የህዝቡን ልብ አቀለጡ፣ ህዝቡን አስለቀሱ። ገና ሳይመጡ ገና እኮ ሳይገቡ ያሉ ደርሶ ባለቀ ሰዓት በመግቢያ ሰዓት ህዝቡን አስለቀሱ። ኢያሱና ካሌብ 2 ያውል ታዲያ ዋሻው ከ198% የደም የተመታ 2% ብቻ 2 ሰው ከ102 ሰው 98ቱ ነፈዝ ነው። ዛሬም ሰዎች እንዲደግፉ አትፈልግ፣ ሞኝ አትሁን። ይሄ ዓለም ሲያይ ብቻ ነው የሚያምነው። አሳያቸው፣ አትሟገት፣ አሳይ፣ አትከራከር፣ አሳይ። ካሳየስ ምን ያመጣል? ምን ያመጣል? ይታያላ፣ ዓለም ሁሉ ያየዋል። ምን ያመጣል? በቃ እነዚህ የሚተቹ ሰዎችስ የማያሳዩ ህይወታቸው የተመታ በእንቆቅልሽ በስቃይ በሐዘን ለሐዘን ችኮ መንቻካ ህይወታቸው እንደዛ በሐሜት የተጠላለፈ ስለሆነ እነዚህ ሰዎች በቃ ስራቸውን ማማት። ያውላችሁ ትወርሳላችሁ ብሎ እነዚህ ረጃጅም ሰዎችን እንዴት ነው ምንችላቸው? ወየው ልክ እንደ ጎልያድ ኔፍሊሞች ናቸው፣ የጎልያድ ዘሮች ናቸው። አንችላቸውም፣ በእነሱ ፊት እንዳንበጣንን ሲል እግዚአብሔር ደግሞ እኔ እኮ ምን አለ ከቀኖች ጋር ቅን ነው አላልም? ከጠማማ ጋር ጠማማ ሲሆን ደግሞ ታያለ። አንበጣንን አላችሁ፣ እኔ አላልኩም። እናንተ ካላችሁ ራይት። ሰማይ ኤክስ የለም። ብዙ ሰው ሰማይ ኤክስ ያለ ይመስል፣ ሰማይ ኤክስ የለም። ሰማይ ራይት ብቻ ነው። እኛው ያውል ጠላቶቻችን ፊት እንዳንበጣንን፣ ስለዚህ በቃ አንችላቸውም ሲል አላችሁ እናንተ ራይት። ኢያሱና ካሌብ ጠላቶቻችን እንደ እንጀራ ናቸው፣ እግዚአብሔር ያወርሰናል እንበላቸዋለን አላችሁ እናንተ ራይት። እኔ ደካማ ነኝ፣ የበቃ አቅም የለኝም፣ አሸንዳ ነኝ ራይት። አይ ካን ዱ ኦል ቲንግስ ትሩ ክራይስት ሁ ስትሬንግዝ ሚ፣ ኃይልን በሚሰጠኝ በክርስቶስ ሁሉን ማድረግ እችላለሁ፣ ባለጸጋ ነኝ እኔ አልካንተ ራይት። በቃ ለሁለቱም ራይት ነው እግዚአብሔር። ወንበዴ አንተ ራስን አድን፣ እስቲ እኛንንም አድን፣ ራስንም አድን፣ አንተ አምላክ ከሆንክ አልክ ራይት። በመንግስት በመጣ ጊዜ አስበኝ ራይት። በቃ ትርጉም አንተ ጋ ነው። ትርጉም በስለሺ ትርጉም በተውፊቅ አይደለም። ትርጉም አንተ ጋ ነው። ስለሺም ተውፊቅም የምትተረጉመው ኑሮህን ያንተ ነው። ትርጉምህን አስተካክል። ልታጣ ነው ያለህ ማን ነው? ትትረፈረፋለህ ያለህስ ማን ነው? መጽሐፍ ቅዱሳዊ ላይ የሌለውን አርደ እንደ ይዘን ሙጭጭ የምንለው መጽሐፍ ቅዱስ ሌላ እያለን እየነገረን ጻድቅ ናችሁ እያለን ነው እንዴ ምን ሰርቼ ትላል? ኧረ አይደለም፣ ኧረ እባካችሁ በተሰራላችሁ ስራ ነው እንጂ በራሳችሁ አይደለም። ተዉ ነው እኛም መስራት አለብን እንዴ። ከእንዴት ሆኖ ያሳንሰራ እንደዚሁ አላየህ? ልጆቹ በያዙና ሞባይሉን ሊቀበል ኧረ እንኩ ሲላቸው እንዴ ሳንሰራ እንበላም ብለው ወጉት ይባላል። እንዴ ስራ ምን ሰርተንሽ? አየህ አይ እኮ በቃ አትምንኩ ያው ወርቁን እንኩ ገንዘቡንም ሁሉ ነገር ያለኝን እንኩ አንዴ ማይሰራ ብለው ቂጡ ወጉት ይባላል። ሳንሰራ ብለው ቸርች ውስጥ ሳንሰራ ምንም አትስራ በቃ አሜን ብለህ ተቀበል ነው እኔ መስራትም አለብኝ እንዴ ጌታ እዚች ጋር እኔንም አሳትፈኝ እንጂ የለም አትሳተፍም። ሰማይ ምድር ሲፈጠር አልተሳተፍክም። ዶሮ ሲፈጠር አልተሳተፍክም። ሳር ሲፈጠር አልተሳተፍክም። አቮካዶ ሲፈጠር አልተሳተፍክም። የትኛውም ቅጠል ሰለጣ እንትን አልተሳተፍክም። መጨረሻ ላይ ነው የተፈጠርከው። በቃ ምን ካልተሳተፍኩ አትሳተፋትም። እስቲ እንዴት ትሆን እስቲ ይኸው እኮ መጽሐፍ ቅዱስ እኮ ግልጽ እኮ አዳም አቤት ምንም አትሳተፍም። ቆይ ሚስት እኮ ለመቀላጠፍ እንኳን እንዲያመቸኝ ኖ እንቅልፍ ላጥ ሚስት እንኳን ሲሰጥ አልተሳተፍክም። ኧረ እባክህ እንዲህ እንድትኖር ነው። ሚስት እንኳን ትንሽ እንኳን እንድመርጥ እንኳን ፍቃድ አልሰጠኝም። አልሰጥህም። ለጥ በል አስተኝቶ ከጎኑ ኦፕራሲዮን አድርጎ አወጣለት ነው የሚለው። በቃ ካልተሳተፍኩ እኔና አትሳተፍም። በቃ እንዴት ትሆን? አይ እኔ ማንም ቢክድህ እኔ አልክድህም፣ እሳተፋለሁ። ማንም ቢክድህ አትሳተፍም። እንዳውም አንተ እሳተፋለሁ ብለህ ታግለሃል አይደል? ምስክር የማደርግብህ ዶሮን ነው አለ እግዚአብሔር።
እግዚአብሔር ወልድ እንደዛ አለ። ዶሮን ነው ምስክር አትሳተፍ፣ በዚህ በመስቀል ስራ ማንሽም አትሳተፍ፣ ሁልሽም ትበተኛለሽ። ለምን? እረኛውን እመታለሁ መንጋው ይበተናሉ ተብሎ ተጽፏል። መበተን ግድ ነው። በቃ ለምን? በዚህ ስራ ላይ ማንም አይሳተፍም። አዳም በእግዚአብሔር አፈጣጠርና ስራ ላይ እንዳልተሳተፈ መጨረሻ ላይ ስም አወጣ። አቦ ሸማኔ፣ ቀጭኔ፣ ቦዘኔ ስም አወጣ እንጂ ሌላ አልተሳተፈም። በስም ብቻ በቃ እባክህ አንተ እግዚአብሔር አቅምህን የሰጠው አንደበትህ ላይ ነው። አንደበትህን ተራ አታናግረው። ተወዷል፣ ተገዷል፣ ንሯል፣ ጨምሯል ስትል እየጨመርክ ነው ብትሄደው እየጨመረብህ ወይኔዎች እየበዙ ይመጣሉ። ካልተሳተፍኩ አትሳተፍ፣ እንዲያው በጸጋው አዳነኝ። በቃ ምንም በቃ የምን መዳከር የምን ጥረትም የለም። የምን መዳከር? ከሰማይ ወርዶ መጣ እግዚአብሔር። ትግል አብቅቷል፣ ጥረትም የለም። ይክበር ይመስገን መድኃኔዓለም። መዝሙሬ እንደዚህ ነው የዘመርኩት። በቃ ምን አታገለኝ? የምን መዳከር? ከሰማይ ወርዶ መጣ እግዚአብሔር። ትግል አብቅቷል፣ ጥረትም የለም። ይክበር ይመስገን መድኃኒት ዓለም። እስቲ እንዴት ትሆን? ካልተሳተፍ አትሳተፍም። ተካፋይ ነው የተደረገው፣ ተሳታፊ አይደለም። የበረከቱ የመለኮቱ ባህሪ ተካፋይ ተደርጋችኋል እንጂ ተሳታፊ ተደርጋችኋል አላለም። ተካፋይ ነህ አንተ። የተካፈልከውን ማካፈል ነው እኮ። ውይ ዛሬ ደግሞ ምን አይነት መንፈስ ነው ያለው አንተ? በቃ ካልተሳተፍኩ ሚስት ለውስጥ ካልተሳተፍ ባላ ሂድ ቀጥል ራስ። ከዛስ በራስ ስትሄድ ሚጥሚጣዋን ታገባና ስታስነጥስ ጆዲያ ውስጥ ሚጥሚጣ ስትልስ ትኖራለህ። በቃ ምንድነው እንዴ? ተሳትፎ የለውበትም። እኔ እኮ እግዚአብሔርን የመቼ አንተ አይደል የመረጥካት? አሕዛብ ነች ምንድን ነች ብለህ ራስ መቼ አማከርከኝ? በል እንግዲህ ቻለው እንዳሉት ማለት ነው። ቻለው እባካችሁ ራሳችሁ ብትሳተፉ ሰዎች ቻሉት። እንግዲህ እኔ እንትን ካላረኩ እኔ ስጸልይ እኔ እንትን ቻዩ ካልተሳተፍኩ አቡ እግዚአብሔር እኔ ደስ የሚለኝ እኮ አዳምን አንድ ነገር ላይ ያሳትፈው ምንም እስቲ ዋህባ በቃ እናስ በምን ላይ ተሳተፉ? አንድ ነገር ንገሩኝ እስቲ። ፍሬው ላይ ሰይጣን መጣና ይሄን ፍሬ እኛማ እንሰራለን እንጂ አሉ። ተሳተፉ ከሰይጣን ስራ ላይ ሲበሏት ራቁት። ከዛ ወዲያውኑ ሃይማኖት ምንድነው? ሃይማኖት ቅጠል አመጡና ቅጠል አገለደሙ። አየ የሰው ተሳትፎ አንተ የምትሳተፍበት ቅጠል ነው የምታገለድመው። ምንም አታመጣም። አንተ የምትሳተፍበት ቅጠል ነው የምታገለድመው። ቅጠል አገለደሙ። አዳም ሲል ኧረ ፈራው ተሳተፈ። አየህ ምንድነው? አዳም ምን ሆንክ? ፈራው እንዴ ማን ነገረ ራቁት መሆኑን? አትብላ ካልኩ በላ። አይ ተሳተፈ። አየህ ምርጥ ብላ ሲባል ገዳይ በላ። የሰው ልጅ እንደዚህ ነው። ምርጫችን ኢየሱስ ክርስቶስ። እኛ መምረጥ አንችልም። የመረጠን እስኪመስለን ድረስ ነው እንጂ መረጥኩ ብሎ የመረጠው ነገር አፍርጦ ጣለው። ምርጫችን አፍራጫችን ነው። ለዚህ ነው እኔ የመረጥኳችሁ እንጂ እናንተ አልመረጣችሁኝ። ምርጫ እንኳን እሱን የመረጠን። ለዚህ ነው እኮ ተመርጫለሁ ብለሽ ኑሪ እምልሽ እኮ እኔ መረጥኳችሁ እንጂ ና አንተ ተከተለኝ፣ አንተ አሳ አጥማጅ ና፣ አንተ ቀረጥ ሰብሳቢ ማቴዎስ ና፣ አንተ ሌዊ ና፣ እኔ መረጥኳችሁ። ዛሬ እኔ መርጬ አንቺ አይደለም የመረጥሽ፣ ተመርጠሽ ነው። እንደተመረጠ ሰው ኑሪ። በብዙ ብርቱካኖች መካከል መርጠ እንደምትገዛው እግዚአብሔር ከዚህ ዓለም መረጠን። እንደተመረጠ ኑር። ምን አልተሳተፍክም? ምንም እኔ መርጬው ነው እንዳትል በፍጹም። በበደልና በኃጢአት ሙታን ምን መምረጥ ይችላል? ሴሌክት ተደርገ ነው። ዓለም ሳይፈጠር በፊቱ ቅዱስና ያለ ነውር እንሆን ዘንድ በክርስቶስ መረጠን ከተባለ እንደተመረጥክ ኑር። ካልተሳተፍኩ አንዳንድ ሰው ካልተሳተፍኩ ፍርሃት ተሳትፎ እንደሆነ ታውቃለህ? ፍርሃት ተሳትፎ ነው። እኔ ማገልገል እፈራለሁ ካለ ሰውየው ተሳትፎ ነው። ሰይጣን ነው የተሳተፈ ነው። ማን ያለ ትፈራለህ? ይሄን ንግድ እፈራለሁ እየተሳተፍክ ነው። እምነት ከእግዚአብሔር ጋር መተባበር ሲሆን፣ ፍርሃት ደግሞ ከሰይጣን ጋር መተባበር ነው።
ቅዱሱን ድፍረት አትጣል። አሁን ይሄ ነው እንግዲህ አየህ ትርጉም። እኔ ካልተሳተፍኩ እንዴ እሺ ቢሳተፍ አስበው ቢሳተፍ ሰማዩ ትልቅ ሲሆን ትንሽ አልሰፋም፣ ትልቅ አልሆነም ሰማዩ፣ የሆነ ችግር የለውም። ላያችን ላይ ቢወድቅስ? የባህርስ መሬት አልሰፋም? ባህሩ እንዳለ የብሱ ትንሽ ባህሩ አልሰፋም? እግዚአብሔር እኮ 5 አንበሶች 10 አንበሶች ያደረግና የሚበሉትን 1000 ያደርጋቸዋል ሁሌ እንዲበላ። እግዚአብሔር እኮ ለነዛ ደግሞ ሳር ይሰጣቸዋል። በቃ እንደዛ ሳር እንዲበሉ፣ ሳሩን ደግሞ ያበረክተዋል። ምድረ በዳ ላይ እንትን ላይ መስክ ላይ እሱን ሳር ይበላና ይሄኛው ደግሞ ሳር አይበላም። ስጋ በልና እጽዋት በል ካርኒቨረስና ኦምኒቨረስ ይፈጥራል። እነዚህ እንትኖቹ አንበሳዎች 6-7 ናቸው። የሚበሉት አበዛዛጭ፣ አቤት የእግዚአብሔር አሰራር! እስቲ አንበሳዎች እንደዛ ቢበዙና ፍየሎቹ ቢያንሱ አስበው፣ ሰው ይበላል ማለት ነው። እግዚአብሔር እንዴት ላድርግ? እኔ እኮ እግዚአብሔር እኮ ስወድህ እኮ በረከትህን ያበዛው፣ አንተ ግን አጥረሃል። ይሁት ከክብ ውስጥ ከሼልፍ ውስጥ ወጥተህ ውጭ ስታስብ እየጠበብክ ትመጣለህ። በውስጥ እያሰብክ ከውስጥ ጀምሮ እየሰፋ ትሄዳለህ። ለዚህ ነው በራሳችሁ ጉዳይ ውስጣችሁ ላይ አተኩራችሁ ስትኖሩ እየሰፋ ይሄዳል። ላቆም አልችልም። አሁን በዝማሬ ላቆም አልችልም። በመገለጥ ላቆም አልችልም። አሁን በዜማ መስበክ ነው የምጀምረው። በዜማ መስበክ፣ ዝማሬ ማለት የዜማ ስብከት ማለት ነው። በዜማ መስበክ እጀምራለሁ። የሰራሁት ዘመኔን ራሴ ላይ ነው። ምንም ነገር አያምረኝ። ትርጉሜ ተስተካክሉ። እባካችሁ ትርጉማችሁን አስተካክሉ። ትርጉም እናንተ ጋር ነው። ያው እንትን መጣብኝ ይሉኛል። ማን ነገረሽ? እንዴት እንደው ደግሞ እናትሽ ማን ያለሽ? እሱን የነገረሽን ንገሪኛ። ቃል ላይ ተጽፏል። በቃ እኔ ያኔ ጋር ያልተጻፈ ነገር ስታነብብኝ አልሰማህም። ምንድን የቱ ጋር ነው ያለው? አይ እፈራለሁ። ምንድን ነው ፍርሃት? ማን ነው እንድትፈሪ ያለሽ? ማን ነው ፍርሃት? ማን ያለሽ? ምንድን ነው ፍርሃት? የሰይጣን ዌፐን ነው፣ ትጥቅ ነው ፍርሃት። እምነትስ የእግዚአብሔር ትጥቅ ነው። ደስ የሚለው እግዚአብሔር በእምነት ስትኖር ነው። የታወይነት ገዛዋለሁ ስትል ልጄ ግዛ አይደል እንዴ ያልኩህ? ልክ ነው ይለዋል። እንድትገዛ ነገሮችን ያመቻችልሃል። እንድትገዛ ገንዘብ ያመቻችልሃል። ሄደህ ትገዛዋለህ። ግዛ ነው የተባልኩት እንጂ ሳንቲም የለኝም እኮ ጌታ። እኔ ልጄ ግዛ ያልኩኝ እኔን ነው የምታምነው ወይስ ኪስህን? ኧረ አንተን ነው። እገዛዋለሁ ነው ብለው ገዝቼዋለሁ ብዬ እወጣለሁ። ገዝቼው እመለሳለሁ። ለምን ግዛ ነው የተባልኩት? ስታገኝ ግዛ አልተባልኩም። ግዛ ማንነት ነው መግዛት። አኑና ማንነት ነው መግዛት። ኢየሱስ ጌታ ነው። ትርጉሙ እንደዚህ ነው የሚሰራው። እንግዲህ ገዝቼዋለሁ ብዬ ያልገዛሁት ነገር የለም በፍጹም። ዞር ብዬ እኮ አሳስብ እንዴት ሆነ ጌታ ግዛ ብሎኝ። በቃ እህቶቼና ወንድሞቼ ትርጉማችሁን አስተካክሉ። ትርጉማችሁን አስተካክሉ። ትላንትና የዘመኑ መልክና መልእክት ድንቅ የሆነ ነገር ነበር የሰጠን ትላንትና። ዘመኑ ምን አይነት መልክ ነው ያለው? ታዲያ መልእክቱስ ምንድን ነው? በዚህ ዘመን ምን አይነት መልእክት ነው ያስፈልገን? እግዚአብሔር ለእኛ መልእክቱ ምንድን ነው የሰጠን ትላንትና? የዛሬው ደግሞ ትርጉም ህይወትን ድራይቭ የሚያደርገው ትርጉም ነውና ትርጉም ላይ ተጠንቀቅ። አሁን የኖርከውን ኑሮ የምትኖረው ከዚህ በፊት ከነበረ ስጦታ ነው። ከዚህ በፊት የተሰጠ በሰዎች በሁኔታ በሰፈር በቤተሰብ የተሰጠ ያ ነገር ፓተርን አድርጎ ሳታውቀው ነው የምትኖረው። የሚለወጠው አሁንም ሳታውቀው ነው። ስትተኛ ወደ እንቅልፍ የምትሄድበት ጊዜ ምንድነው የምታሰላስለው? ምንድነው ሜዲቴት የምታደርገው? ማለዳ ስትነሳ ምንድነው የምታስበው? የምታየው ሙቪ ምንድን ነው? የምታየው ፌስቡክ ላይ ምንድን ነው? ቲክቶክ ላይ ምንድን ነው? እሱ አንተ ነህ። እሱ ተደብቀህ
የምታረጋት እሷ አንተ ነህ። እሷ አንተ ነህ። እኔ አላይህም፣ ሰው አያይህም። እግዚአብሔርና አንተ ትታወቃላችሁ። ተደብቀሽ የምታረጊው ተደብቀሽ የምታስቢው ማለት ምን ማለት ነው? ሰብኮንሽስ ውስጥህ ያለው ደመነፍስ ውስጥ ያለው እሱን ነው እየኖርክ ያለው። አንዳንድ ሰዎች መንፈስ አለብኝ ይሏል። መንፈስ አለብኝ የሚሉን ሰዎች ታዲያ መንፈስ የለባችሁም ትላቸዋል። አዎ አለብሽ፣ ይወጣልሻል ምትላት። አለብኝ ብላ አምናለቻ። የለብሽም ብትላት አታምንህም። አለብሽ ብለህ ነው የምታወጣው። አለብሽ? አዎ አለብኝ እኮ አለብሽ። አዎ ጩዋ በቃ አለብኝ ብላ የመጣው ሰው የለብህም ትለዋለህ። ይጨንቀኛል። አዎ ይጨንቅሻል። እንዳትጨነቂ ብለህ ጭንቀትን ትመታላታለህ በእግዚአብሔር ቃል። ምን አይነት አምላክ ብቻ እንደማመልክ እኮ ግራ ገባኝ እኮ። አንዳንዴ ይሄ ሰውዬ አማኝ ነው ትላለህ። እንደ ይቺ ልጅ አማኝ ነች እንዴ? በጌታ ነች ግን ትምህርታችንን እየተማረች ነው ትላለህ። አንዳንዷ እየተማረች ነው። ለነገሩ ኢየሱስ ክርስቶስ ላይ ራሱ ሁሉም እንደዛ አይደል የሆኑት? መንፈስ ካረዳ ሰው በፍጹም። አንዳንዱ ደግሞ ትርጉሙ እንደዛ ነው። ይሁዳ ሐዋርያ ነበር ይልሃል። እንደገና እዚሁ መጽሐፍ ላይ ይሁዳ ሌባ ነበር ይልሃል። ሰውየው የፈረንካ ነገር አይሆንለትም። ፈረንካ ሲያይ በቃ ሰውየው አይችልም። ፈረንካ በሚያይበት ጊዜ በፍጹም አያስችለው። እባካችሁ ትርጉማችሁ እንዴት ነው? ሰላም ነው በትርጉም ዙሪያ? በትርጉም ዙሪያ እንዴት ነው? እንዴት ነው የምትተረጉሙት? እግዚአብሔር እንዴት ነው የምትተረጉሙት? ስለ እግዚአብሔር ያላችሁ ትርጉም እሱ ነው የሚያኖራችሁ። ስለ ሰይጣን ያላችሁ ትርጉም እንዴት ነው? ስለ ኑሮ ያላችሁ ትርጉም እንዴት ነው? ስለ ትዳር ያላችሁ ትርጉም እንዴት ነው? ያው የዘንድሮ ትዳር እኮ ያው ታውቀው የለ ያው ታውቀው የለ አቅ አየህ፣ ስለ ትዳር ያለህ ትርጉም ልጅ ዝም ብሎ ሚስቱን ይቦቅሳታል። በቃ ሰለቻት እሷ እና አንድ ቀን በቃ አማካሪ ጋር ካልሄደ ምንድን ነው አንተ ችግር እንዴት ያደከው? እኔ በጣም ወዳታለሁ። ታዲያ ለምን ነው የምትመታት? አባቴ እናቴ ዝም ብሎ ነው ይቦቅሳታል። አየህ ልጁ ውስጥ የገባው ፓተር እና እኔ መውደድ ይመስለኛል። በቃ አንዷ ደግሞ አይነካትም፣ ምንም አያረጋትም። አይወደኝም ባሌ ብላ እሷም አማካሪ ጋር ትቀርባለች አሉ። ምንድን ነው? አይመታኝም። የአህያ መንፈስ። ለምንድን ነው አንቺ እንደዚህ የምትይው? እናቴ ሁሌ ሲቀጠቅጣት አቤት ባሌ እንዴት እንደሚወደኝ ትለኝ ነበር። በዛ ላይ ያደግኩት በቅጥቃጤ የመዶሻ መንፈስ። አየህ እናቴ እንደዛ ስትቀጠቀጥ በቃ ባሌ ካልቀጠቀጠኝ። ከዚህ በፊትም ነግራችኋለሁ። መካኒሳ ገስት ሃውስ እየኖርኩኝ ያኔ የዛሬ ስንት ዓመት በፊት ልክ ከአገልግሎት እመጣለሁ እና ከታክሲ ወርደን ሲመጣ አንዱ ያናፍጣታል። ከዛም በኋላ እኛ ገብተን ተው እንጂ እንዴ ምናምን ስል ታውት እንዴ ወንድ እንደዚህ ካልመታ የሚወደኝ አይመስለኝ ብላ አንገቱ ላይ ተጠምጠማ እየቦቀሳት ይዛ አብረው ይሄዳል። ይሄ ታዲያ ምንድን ነው አልኩኝ? የአህያ መንፈስ ዱላ የሚወድ በቃ አስተዳደጓ ነው። በቃ እንደዛ ሲወድ እንደዛ ባል ካላናፈጠኝ እንዴ እንደዚህ ካልቀጠቀጠኝ ካልወቀጠኝ አንቺ ዘነዘና ነሽ ወይ ሙቀጫ ነሽ ምንድን ነው እሱ? የኔ እህት በቃ እንደዛ ካላጠናገረኝ አንዷን ያበልዘዋል፣ አንዷን እንትን ይለዋል። ከዛ በዘፈንዳው ተስፋዬ ካሳ አንድ ኮሜዲ ያለው በዘፈን ነው የሚታረቁታል። አየህ ፓተርን አስተዳደግ እንደዛ ነው። እኔ እኮ ወዳታለሁ ሚስቴን፣ ለዛ ነው መቀጠቀጣት። ለምን እና አባቴ እናቴ እንደዛ ነው። ያቺ ሴትዮዋ ደግሞ ስትጠይቃ ነው እናቴ ስትመታ ነው ደስ የሚላት። አየህ የዛር መንፈስ ዱላ የሚፈልግ ለዚህ ነው እንደዚህ ሲሏቸው አይወዱም፣ እንደዚህ ሲሏቸው አይወዱም። እህቶች እንደዚህ ሲሏቸው ወንድሞች። አየህ ፓተርን ነው። የእግዚአብሔር ቃል አይልህም። የእግዚአብሔር ቃል ውደድ፣ እሷን ደግሞ አክብሪ። በቃ የእግዚአብሔር ቃል እኮ ከተከበረ ቤቱ በሰላም ነው። እሱ አክብሪኝ ብሎ ሲቀጠቀጥ ውደጅኝ አይደለም አክብሪ ነው። እሷ ደግሞ ውደደኝ ብላ የእሱ አይደለም። አንተ መውደድ
የተሰጠህ እንድትወድ ብቻ ነው። በቃ እሷ እንድታከብር። ለምን መውደድ ነች፣ ትወደዳለች። እሷ እንዴ ያለ እሷ እንዴት ትኖራል? መውደድን ለአንተ ሰጠ፣ መገዛትን ለእሷ ሰጠ። አንዳንዱ ይለዋወጣል። በቃ አንተ እኮ አትወደኝም። ማን ያለሽ? ምን አገባሽ አንቺ? ተገዢ ነው የተባልሽው። እኔ እኮ አይወደኝም። ትርጉም የተውፊቅ ትርጉም ነው። እባካችሁ እህቶችና ወንድሞች ትርጉማችሁን አስተካክሉ። ትርጉማችንን እናስተካክል። ስለ እግዚአብሔር ያለን ትርጉም ዛሬ የሆነ ነገር የሚያጋጥመኝ ይመስለኛል። ማን ያለሽ ይመስልሻል? ታዲያ ለምን አሰብሪው ከመሰለሽ? በመሰለኝና በደሳለኝ ከሆነ ለምን መሰለኝ ማለት አየህ፣ መሰለኝ በቃ ምስል እየሳልሽ ነው። መሰለኝ እኮ ከዛ ነገር ምስል መሳል ማለት ነው እኮ መሰለኝ ማለት ነው። ከሌላ አይመስልም ማለት ምስል እየሳልክ ነው ማለት ሌላ እኮ አይደለም። የተቀረጸ ምስል አታድርግ ለአምላክ። በመሰለኝ አትኑር፣ በእምነት ኑር። ክብር ለጌታ ይሁን። የእግዚአብሔር መንፈስ ባለበት በዚያ አርነት ነው ያለው። ስለዚህ እስራት ካለ ቆም በል። ከእግዚአብሔር ይልቅ የሆነ ጭንቀት የሚሰማ ከሆነ ምንድን ነው ብለህ ሰርች አርግ። ኢየሱስ ለዘላለም ጌታ ነው። እግዚአብሔር መንፈስ በመካከላችን አለ። አንዳንዶች አጋጣሚ በሚል በረከት በኢየሱስም ትባረካላችሁ። አጋጣሚ በሚመስል እናንተ ሙላር ካዲያኖስ ባሉ ባራላቫሺ ካቴምባርዲያኖስ አይኖች በኢየሱስ ስም ይከፈቱ። ለእግዚአብሔር ያለን፣ ለኑሮ ያለን፣ ለሰይጣን ያለን ትርጉም ይስተካከል። ሰይጣን ከእግዚአብሔር ጋር አይነጻጸርም። ምንም ለሰይጣንም መልስ አልሰጠውም። መስቀል ላይ መልስ የተሰጠው ለኃጢአት ነው፣ ለእግዚአብሔር ነው የተሰጠው። ኢየሱስን ሰይጣን አላጠፋውም፣ በፈቃዱ ነው ራሱን የሰጠው። የኢየሱስ መምጣት የሃይማኖት ማብቃት ነው። ሃይማኖተኛ አትሁን። ሃይማኖተኛ ሰበበኛ ነው። ቅድም ሪቾ የምትናገር ነበር። ሰበበኛ ነው። ሰበብ እንደዚህ ካላረክ፣ እንደዚህ ስላላደረክ ነው፣ እንደዚህ ስላልጸለይክ ነው፣ እንደዚህ ስላልጾምክ ነው፣ እንደዚህ ስላላስለቀክ ነው፣ እንደዚህ በጌታ በኢየሱስ ምክንያቱ አያልቅም ሃይማኖት። እስቲ እናንተ ልጃችሁን የወለዳችሁት ስለተሰጣችሁ ነው የወለዳችሁት። ስለዚህ ስለወለዳችሁ ኃላፊነት አለባችሁ። ልጁ አሰበ አላሰበ፣ ምን አለ ምን አላለ፣ ተጨነቀ አልተጨነቀ፣ ምንም እናንተ ላይ የሚጨምር የለም። እናንተ ስለወለዳችሁ ኃላፊነታችሁን ትወጣላችሁ። እግዚአብሔር ወልዶናል። ኃላፊነቱን የሚወጣው እሱ ነው። በቃ ምንም መጨናነቅ አያስፈልግም። ተሳታፊ ካልሆንኩ ልክ እየበሰልክ ስትመጣ ቤተሰብህን ትረዳለህ። አንተ የወለድከው ልጆቼ ይረዱኛል ብለህ አይደለም። ኢትዮጵያዊስ ልጆቼ ይጦሩኛል ብሎ ነው የሚወልደው። እስራኤላዊ ሲወልድስ ልጆች ለማን ነው ማወርሰው ብሎ ነው። የኢትዮጵያ እሳቤና እስራኤል ውስጥ በመጽሐፍ ቅዱሳዊ እሳቤ ማን ነው አብርሃምን ኤሌዘር ነው የሚወርሰኝ አለ። ወራሽ የለኝም እኮ። እስራኤላዊ ሲወልድ ሊያወርስ ነው። ኢትዮጵያዊ ሲወልድ እንዲጦረው ነው። የጡረታ መንፈስ በጌታ በኢየሱስ ስም ይሰበር። ይጦረኛል። አንዱን አረብ ሀገር አንዱን እንትና ሀገር አስኮብልዬ በእነሱን እግዚአብሔር ይገስጸው። የምታወርሰው የምታሳድገው ልጅ የሚኖርን ሙላትና በረከት ውስጥ በኢየሱስም ግባ። እሳቤ ነው። እሱ እሳቤ ነው። ልክ እናንተ ይሄም ልጁም ይሄን ስለሚያውቅ ልክ አረብ ሀገር ሄዶ ይጨነቃል። በቃ ሳልጦር ይላል። በቃ እንትን ሳልል ይላል። በቃ በዚህ ይጨነቃል። እንደዚህ ነው አወላለዱ። አይ ፓተርኑ ትርጉሙ ስትላክ ራሱ ስትላክ በቃ ቤተሰቦችን ብለህ ነው ምትል። ኖ መጀመሪያ ኑር። ለማኗኗር መጀመሪያ ኑር። አንዳንዱ ደግሞ ሳይኖር ነው የሚያኗኑረው። በቃ እሷ እዛ አፈር ድቤ ትበላለች፣ እዚህ የእሷን ገንዘብ አፈር ድቤ ያበሉታል። ትርጉም ለመባረክ ነው የምወልደው፣ ለማውረስ ነው የምወልደው፣ ለመስጠት ነው የምወልደውና የምወልደው ልጦር ነው። ጡረተኛ መንፈስ
ከዚህ እግዚአብሔር ይጠብቀን። ከዚህ እግዚአብሔር ይጠብቀን። ይሄም ትርጉም ነው። አሁን ደግሞ አዲስ ትውልድ ተነስቷል። እኔ እንዳደግኩት ልጅ አያድግም። በጣም ናይስ። ልጁም አይሰማህም እንጂ ልጄ እኮ እኔ በ5 ኪሎ ሜትር በእግር የተምሬን ዳዲ አንተ ነህ እሱ፣ የአንተ ዘመን ነው እሱ። አሁን እንደዛ እንዳስብ አትጠብቀኝ የሚል ትውልድ ተነስቷል ወንድሜ። አሁን ደግሞ ነግሬያችኋለሁ፣ ሁሉ ነገር ወደ ዲጂታል እየገባ ነው። ከ10 ዓመት በኋላ ከ18 እስከ 22 ያሉ ናቸው ቢሊዮነር የሚሆኑት። እሳቤህን አስተካክል። የቤት ሰራተኛ ይጠፋል። ሮቦት ነው ቤት ሰራተኛ የምታደርገው። በቃ ከእሷ ጋርም አትጨናነቅም፣ እሷም ደግሞ ሁልጊዜ አታሳቅቅህ። ኧረ እባካችሁ። እና ትርጉማችን እንዴት ነው? ትርጉምሽ እንዴት ነው? የምንተረጉመው እንዴት ነው? የምትተረጉመው እንዴት ነው? ትርጉማችንን እንፈትሽ። ትርጉማችንን እናስተካክል። እንደ እግዚአብሔር ቃል እንተርጉም። ሐሳባችንን በእግዚአብሔር ቃል እንቃኘው። የዛሬውን ፕሮግራም በዚሁ እንጨርሳለን።